ተረጋጊ ምንድነው አንቺ ጸበለኛ ነሽ ቆንሰርሽ ምንድነው ታረጋጊ ተረጋግተሽ አውሪ እንጂ አንዴ የሚያወራው እኮ ያልገፋንም እንቶቶ ልጅም እኮ ነው ያለው እኮ ተረጋጊ እኮ አዳምጫ ምልሽን ስሚ አንተ አዳምጠኝ ስማ ይኸውልህ አንተ ዜግነት ምንድነው ናይጄሪያ ስንት ዓመት ነው እዚህ ሀገር የኖርከው ብዙ አመት ቁጭ ይያለ ስንት ዓመት አንድ 10 ዓመት ነው ኮኖርኩ የሚለው ስንት ዓመት ነው የኖርከው መካኩሚ እንዲው አሜሪካ ኢትዮጵያ መካኩሚ ምንድነው የሚለው አይውለ ለጄም ቻን ፈልገው ይገባል አይዌዚ ፓታ ልጅሽን አታገኛት ወንድ ነው አሳያለሁ እሱ ነው አሁን በቃ አይደለም ምን መሰለ ማድረግ ያለብን አሁን ፖሊስ ጣቢያ ትሄዳለህ አትሄድም ለቴ ከራሳስ ቆቁሰካኒ ወረቀት አምጣ ከፖሊስ ጣቢያ የፖሊስ ጣቢያ አለ ወረቀትሽ ነው ወረቀቱን ይዘሽ አሁን ፖሊስ ጣቢያ ብትሄድ ይሻላል ወይስ ምንድነው ልጅቷ ያለችበትን ቦታ ትነግረናለህ ምንድነው ከመነተካ አተንብል ሁለት ቢት ያለው ሲኤምሲ ነው ሲጀመር ልጅ ቆይ እንደውም እዚህ ቤት ፈልጋለሁ እዚህ ጋር ይናለች ልጅ ናል የት ነበርካት ቋራንች ተረጋጊ አቆም ከሶ አፋ የት አለች አንተ ልጅ ታይናለች ልጅ ቤት ነበርካት አንተ ሰውዬ ንገረኝ የት አለች ልጅ ንገረኝ ወደ ፖሊስ ጣቢያ መሄድ ትፈልጋለህ እዚህ ናት ሲንዲ ከመነተካ እንዳ ወይ ምንድነው ነው የሚለው እኮ ፖሊስ ጣቢያ ነው አንተ ይዛት ዲድ እሷ በደንብ እርግጠኛ ነኝ አንተ ተጠራጠርከኝ እንዴ አይ ተጠራጠረሽ እኮ አይደለም እኮ አንዳንድ ጊዜ ሰዎች ቤትን ሄድ የሆነ ቦታ ሄድ ብለው ጥቃት ሊያደርሱብን ይችላሉ በሚለው እኔም ራሴ መጠራጠር ነው ገብሻላ እኔም ማቀሽ በስልክ ነው ዛሬ ነው በአካል የተገናኘነው ግን የምችለውን ነገር ሁሉ ላደርግልሽ የምችለው አሁን እንዳልኩሽ ስለዚህ መሄድ እንችላለን በቃ መሄድ እንችላለን መክፈል ያለብኝን ዋጋ በሙሉ ከፍላለሁ አረ ችግር የለውም መክፈል ያለብኝ ምን ለኔ ብር በሰጪኝ ምን ይጠቅመኛል እኔ ብር አይደለም ምን የሚፈልገው ገብሻላ ባል እንደዛ ያራስነት ጠረን አሁን ማፍንጫይ ላይ ነው ያለው አይዞሽ በቃ እባክህ ነው የቃልሽውን ልጅ ብትዝሚልሽ ቆይ አንተ ቁጭ ተፋው እንዳለሱ ሰው ደግሞ እንደዚህ ትላለህ ቆይ ባመንኩ በወደድኩ እንደዚህ ታደርገኛለህ ልጅ ናት ያለችው አሁን እየጠየቅኩ ነው እባክህ ለምን ልጅ ናት ያለችው አኩና ቋንቋ ያራስ ጉዳይ ነው የሚያወራው ይሄ ዝም ብሎ ቋንቋ ምን አማርኛ በደንብ ትችላለህ እንተዋወቃለን ስለዚህ ባንዴ አንዴ እኔ ልጠይቅ ቆይ ቁጭ አንቺ አሁን ተረጋጊና እሱ እዚህ ጋር አልቀመጥም ሰላም ቤተሰቦቼ እንግዲህ ሳምንቱ ፕሮግራም ዛሬ ጀምሯል ይሄን ፕሮግራም ማዘጋጅላችሁ እኔ ዳኒ ብራስኮ ጨርቆስ ሾው እንግዲህ ከች ብያለሁ ማለት ነው ዛሬም እንደተለመደው ለእናንተ እንግዲህ አዳዲስ ቪዲዮዎችን ይዤላችሁ ከች ብያለሁ ማለት ነው ዳኒ ብራስኮ ጨርቆስ ሾው ጠፋላላችሁኝ ሁሉ እንግዲህ 3 ወር የለውም ነበር ነግራችኋለሁ በሂደት ስቴፕ ባይ ስቴፕ ቪዲዮ እየሰራው ለእናንተ ማጋራችሁናል ማለት ነው ሰላማችሁ ብዝት ይበልልኝ ይላልኝ ዓለም ላይ ያላችሁ ኢትዮጵያኖች በጠቅላላ ኩዌት ሳውዲ ዱባይ ኦማን ጆርዳን ዩናይትድ አረብ ኢማራት እንዲሁም ደግሞ አሜሪካ ያላችሁ በጠቅላላ 51ዱም ስቴት እንዲሁም ደግሞ አፍሪካ ሀገር ያላችሁ አንጎላ ታንዛኒያ ኬንያ ኡጋንዳ ያላችሁ በውስጥ መስመር እየደወላችሁ እንግዲህ ብራስካ የጠፋላላችሁ እንግዲህ ዛሬ ከች ብያለሁ ማለት ነው ይመቻችሁ መልካም ቆይታን እንግዲህ ከኔ ጋር ታደርጋላችሁ ማለት ነው ይህ ፕሮግራም እንግዲህ ዓለም ላይ እንዲደርስ እንግዲህ ሼር አድርጉላችሁ ለሁሉም ሰው ለጓደኞቻችሁ ለወዳጅ ዘመዶቻችሁ እንግዲህ ሼር አድርጉ ማለት ነው ዛሬ የመጣሁበት ጉዳይ መሰላችሁ አንድ እህታችን እንግዲህ ዱባይ ሀገር የምትኖር ናይጄሪያ ይባላልኝ አንድ ኬዝ አለኝ ይሄንን ኬዝ እንድታይልኝ ይፈልጋለሁ ልጄ ከጄ ከወጣች ብዙ ጊዜያቶችን አስቆጥራለች ይሄ ናይጄሪያዊ ልጄን የት እንደከተታት አላቅም የት እንዳለችም አላቅም ይሄን ነገር በሚዲያ ላይ እንዲጋለጥልኝ እንዲወጣልኝ እፈልጋለሁ ብላለች ማለት ነው እስቲ እኔም ደግሞ እንግዲህ ያው ቺተሮች ላይ ስለምሰራ እንደዚህ የምንድነው የባለትዳሮች ላይ ስለምሰራ እንግዲህ እቺ ልጅ እኔ ጋር በተደጋጋሚ ደውላ እንግዲህ ኬዟን ላይ ያላት እንግዲህ ዛሬ ተቀጣጥረን ማለት ነው መኪና ውስጥ ትገኛለች ከሷ ጋር ማድረግላችሁን ቆይታ እንግዲህ ትጋበዙልኛላችሁ ማለት ነው ቦታው ድረስ መሄድ ካለብኝ ቦታው ድረስ በመሄድ ከሙሉ ክሮቼ ጋር ሰውየውን ለማናገርና ይሄ ናይጄሪያ የተባለው ኢትዮጵያ ሀገር እየኖረ ልጇን ለምን ደበቀባት የሚለውን እንግዲህ ተከታትለን ለመያዝና ልጇን ለማስመለስ እንሞክራለን ማለት ነው ከኔ ጋር አብራችሁኝ ነው ዓለም ላይ ያላችሁ ኢትዮጵያና ኤርትራኖች በሙሉ ማለት ነው መልካም የሥራ ሳምንትን ተመኘውላችሁ ጨርቆስ ሾው ይቀጥላል ዳኒ ብራስኮ ቢግ አፕ እንዴት ነሽ? ሁሉ ሰላም ነው? አለሁልሽ።
አዎ ከያው እኔና አንቺ ረጅም ጊዜ ሆነን ስናወራ ፖስት ስር ያወራን ነበር። ትክክል ደህና ነሽ አይደል? አላህ ሰላም ቤተሰብ ሰላም ምንም ችግር የለውም። ያው ምን ማለት እንዳለብኝ አላውቅም። ምክንያቱም ለሰዎች ምርፍ ትልቅ ነገር ነው። እኔም ስራ ትንሽ ቢዚ ነበርኩ። ሰሞኑን የለውም ነበር ለሁለት ወራት እንግዲህ ያው ነግሬሻለሁ። እንግዲህ የራሴ አንድ ኬዞች ነበሩ እነሱን ሳስተካክል እንግዲህ ያው ለዛ ነው ያልተገናኘው ነው ልሽ ፈልጌ ነው። ስልኬም ዝግ የነበረበት ምክንያት ለዛ ነው። ደህና ነሽ አይደል? አግኝቻለሁ እንግዲህ ያው ችግር እንደምትፈታልኝም ተስፋ አደርጋለሁ። ችግር የለውም። እስቲ ያለውን ነገር ምን መሰለሽ አሁን ካሜራ አድርጌያለሁ። ባይዘው መኪና ውስጥ ካሜራ እንዳለ አያስታውቅም አይደል? አዎ ካሜራ አድርጌያለሁኝና ድብቅ ካሜራ አድርጌያለሁኝ። ካሜራ አለ ካሜራ አድርጌያለሁኝ። ያው ካሜራ ማድረግበት ምክንያት ምን መሰለሽ ላንቺ ለደህንነትሽ እንዲሁም ደግሞ ይሄ ነገር ለኔም ለደህንነቴ ኤቪደንስ ነው ብዬ ገብቷል። ላንቺም ይጠቅምሻል። ያው እኔ ጋር የመጣሽበትን ምክንያት ነግረሽኛል ብለን አውርተንበታል። ዲቴል ደግሞ መነጋገር ካለብን እስቲ ካሜራ ማድረግ ያሉትን ነገሮች በደንብ ትነግሪኛለሽ ማለት ነው። እንደነገርኩ ነው። ምንም የተለየ ነገር የለውም። አሁን ድጋሚ ማውራት ካለብኝ አወራለሁ። ምን መሰለሽ አሁን ካሜራ ያደረኩበት ምክንያት ይሄን ነገር ለኔም ላንቺም ያስፈልጋል ብዬ ነው። በእኔና አንቺ በስልክ ብዙ ልውጦች አድርገናል፣ ግን ዛሬ ደግሞ በአካል ተገናኝተናል። ያው ያለሽበት ድረስ መጥቼ እንግዲህ ከሙሉ ክሮቼ ጋር ያው ያየሻቸው እንግዲህ የኔ ጓደኞች ናቸው። በጣም ብዙ ናቸው። ነገራችን ላይ ከካሜራ ስታይ እኮ ብዙ ያላችሁ አንመስልም አይደል? እና ያው የመጣንበትን ምክንያት ይሄ ነገር በጣም አሳሳቢ ደረጃ ላይ ደርሻለሁ ስላልሽ ነው። በጣም ልነግርህ ከምችለው በላይ በጣም ያስጨንቅ ሁኔታ ውስጥ ነው ያለሁት። በጣም ከባድ ሁኔታ ውስጥ ነው ያለሁት። ይሄ ቀን አልፎ ማውራት የምችል ሁሉ እየመሰለኝ አይደለም አሁን ላይ። እና ይሄ ችግር የተፈቶ የሰላም አየር የምተነፍስበት ቀን ናፍቆኛል። በጣም ቆየሁኝ በነፃነት መተንፈስ ከቻልኩኝ በጣም ቆየሁና በቃ ያ ቀን ናፍቆኛል እውነት ለመናገር። ለዛም ነው አንተ ጋርም እንደዚህ መምጣት የፈለኩት። እስቲ ያው እኔ የምችለውን ነገር ሁሉ ተባብርሻለሁ። አንቺ አሁን ያለሽበትን ሁኔታ ያሉትን ነገሮች ዲቴል የመጠየቅሽን ጥያቄዎች በቅንነትና በመልካምነት በእውነትን በተመሰረተ መሆን መቻል አለበት። ምክንያቱም አንቺ ውሸት ከጨመርሽበት ነገሮች ወደ ሌላ አንግል ይሄዳሉ። ልክ አይደል? ስለዚህ በትክክለኛ በንጹህነት ለኔ ትነግሪኛለሽ ማለት ነው። እሺ ምንም ችግር የለውም። እሺ ቤተሰቦቼ እንግዲህ ዛሬ ከአንድ እንግዳዬ ጋር እንግዲህ ተገናኝተናል። ከሷ ጋር ማድረግላችሁን ቆይታ እንግዲህ ትጋብዙልኛላችሁ ማለት ነው። ይህ ፕሮግራም እንግዲህ ጨርቆሴ ሾው እንግዲህ ዓለም ላይ ያላችሁ ኢትዮጵያኖች በጠቅላላ እንግዲህ ቻናሌን ታውቁታላችሁ። ከእናንተ ጋር እንግዲህ ብዙ ስራዎችን ብዙ ቪዲዮዎችን ለእናንተ ለቅቄላችኋለሁ። አስተማሪ የሆኑና አነጋጋሪ የሆኑ ቪዲዮዎችን ለእናንተ ሰርቻለሁ። ወደ 3 ዓመት ያህል እንግዲህ ከእናንተ ጋር አብረን ተጉዘናል። ጨርቆሴ ሾው እንግዲህ ይቀጥላል ማለት ነው። ከኔ ጋር አብራችሁኝ ነው። ከእንግዲህ ጋር እንግዲህ እስቲ አንዳንድ ጥያቄዎችን እውነቱ ይውጣልኝ ይጋለጥልኝ። ያለውበት ሁኔታ ጥሩ አይደለም። ይሄን ነገር ዳኒ ብራስኮን አግኝቼው ባማክር ወይም ደግሞ የህግ ባለሙያዎች ያገናኘኝና ነገሮች ቢፈቱልኝ ብላ እንግዲህ እኔ ጋር መታለች ማለት ነው። እሺ አብረን ከሷ ጋር ያለውን ነገር ስላሉት ነገሮች እኔና አንቺ በስልክ አውርተናል። አሁን ደግሜ ነው የምነግርሽ፣ ግን ቪዲዮ ያው ካሜራ አድርጌያለሁ። ካሜራ ይኸውልሽ እዛ ጋር ነው ያለው፣ አይታይም። በጣም አታያትኝም ትንሽ ነች። ያው ካሜራ ያደረኩበት ጉዳይ ምንድነው ያው ይገባሻል። ለዛም ነው። እሺ እና ቤተሰቦቼ ለእሷ እንግዲህ እየገባችሁ ኮሜንት በመስጠት እንግዲህ የኔ ቪዲዮዎች ላይ ኮሜንት በመስጠት ሼር እና ለቤተሰቦቻችሁ ያስተምራል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ እንግዲህ ዓለም ላይ ላሉ ኢትዮጵያኖች በጠቅላላ እንግዲህ አድርሱላቸው። ኩዌት፣ ሳውዲ፣ ዱባይ፣ ኦማን፣ ጆርዳን፣ ዩናይትድ አረብ ኤማራት እንዲሁም ደግሞ አሜሪካ ያላችሁ እህት ወንድሞቼ፣ ሳውዝ አፍሪካ ውስጥ ያላችሁ በጠቅላላ ሳውዝ አፍሪካ፣ አንጎላ፣ ታንዛኒያ፣ ኬንያ፣ ኡጋንዳ ያላችሁ እህት ወንድሞቼ እንግዲህ ኤርትራውያን ወንድሞቼን ከልብ አድርጌ አመሰግናለሁ። ዳኒ ብራስኮ ጨርቆሴ ሾው ይቀጥላል። ባለ ታሪኳ እንግዲህ አብረን ቆይታ እናደርጋለን። አስፈላጊ ከሆነም ደግሞ ከአንቺ ጋር ተያይዘን አንቺ ያልሽውን ኬዝ ለማየት ወደዛ አካባቢ እንሄዳለን ማለት ነው። እኔ ያን ነገር አረግልሻለሁ፣ እረዳሻለሁ። ከልቤ ነው አብረን እንሄዳለን። የምትያቸው ሁሉ ሙሉ ክሮቼ ከኔ ጋር ያሉትኝ እንዳንቺ ያሉ እህቶቼን እንግዲህ ቤተሰቦቼ እንግዲህ ከሷ ጋር ማድረግላችሁን ቆይታ እንግዲህ ያው በመልካምነት እሷ እንዳለችኝ ደግሞ በመርዳት አረብ ሀገር ላላችሁ እንዲሁም ደግሞ ዓለም ላይ ላሉ ለተሰደዱ ለእህት ወንድሞቻችን እንግዲህ ድምጽ የምንሆን ነን እኛ። ስለዚህ ለአንቺም ደግሞ ከጎንሽ የማልቆምበት ነገር ምንም ነገር የለም። በጣም የእውነት ባትረዱኝም እንደዚህ በዚህ ልክ ችግር የመረዳት መቻላችሁ በራሱ በጣም
ለኔ ትልቅ ነገር ነው ከልቤ ነው ማለት እስቲ ከስምሽ እንጀምርና ስምሽ ማን ይባላል የት ሀገር ልጅ ነሽ ያው ከኔ ጋር አዲስ አበባ የተገናኘ ነው የት አካባቢ ነው የምትኖሪው እስቲ ስለ ትውልድሽ ስላለሽበት ሁኔታ ንገሪኝ አለም ይባላልና እሺ የምኖረው እንደማንኛውም ኢትዮጵያዊ የገጠር ልጅ ነኝ እሺ ገጠር ነው የተወለድኩት እሺ በህፃን እያለሁ ነው ወደ አዲስ አበባ የመጣሁት እሺ 17 ምናምን ዓመት እያለኝ ነው አዲስ አበባ የመጣሁት አዲስ አበባ መጥቼ በቃ የውጭ ሀገር ፕሮሰስ ጀመርኩኝ ወደ ዱባይ እሺ ሄድኩኝ በቃ ወደ እዛ ሄድኩኝ ቤተሰቦቼ አባቴ አርፏል እናቴ ደግሞ በጣም ደካማ ነች አንድ ታናሽ ወንድም ብቻ ነው ያለኝ ስለዚህ ለታናሽ ወንድሜ እንኳን ቢያንስ መድረስ ስላለብኝ ብዬ ሄድኩኝ ውጭ ሀገር ከሄድኩኝ በኋላ ለተወሰነ ጊዜ ሰው ቤት ከሰራ በኋላ በቃ ቋንቋውንም ስለምደው ምግቡንም አየሩንም ሁሉንም ነገር ከለመድኩት በኋላ ሰዎችን መግባባት ሲጀምር አስተናጋጅነት የተሻለ እንደሆነ ዱባይ ሀገር ላይ ማለት ነው አዎ እንትና ላይክ ገቢውም ጥሩ ነው በዛ ላይም ጫናም ይቀንሳል ከሰው ጋር ነው የምትውለው ምናምን እንደዛ ሲሆን አስተናጋጅነት ይሻለኛል ብዬ ከሰው ቤት ያለኝን ኮንትራት ጨርሼ ወደ አስተናጋጅነት ገባሁኝ ማለት አሁን ዱባይ ሀገር ቤት ውስጥ ከዳማነት የምትሰሪ ከሆነ ወይ ደግሞ ቤት ውስጥ የምትሰሪ ከሆነ ውጭ ለመስራት በጣም ከባድ ነው በጣም ከባድ ነው እንዴት አገኘሽ ይሄን ቻንስ ይሄን እድል እንዴት አገኘሽ አጋጣሚ የሄድኩበት ቤት ከኢትዮጵያ እንደሄድኩኝ ያለፍኩበት ቤት ወጣት ባልና ሚስቶች ነበሩ የምትሰሪባቸው ሰዎች ማለት ነው እና አጋጣሚ ሆኖ እኔ የተወሰነ አንድ 8 ወር ምናምን እንደሆነኝ ቋንቋውን ምናምን ከለመድኩኝ በኋላ ባለቤቱ አረፈች ኦኬ ያሰርሽ ማለት ከፊልሽ ማለት እሺ ወጣት ናቸው ሁለቱ ግን አረፈች እሷ ታማሚ ነበረች ካንሰሪውንም አላውቅም ብቻ ስለበሽታው ብዙ ግልጽ አያደርጉልንም የሰራተኞች ግልጽ አያደርጉም ብቻ ታማሚ ነበረች አረፈች እሺ ካረፈች በኋላ በቃ ሰውየውም ጥሩ ህይወት መኖር እንትን ስላላለ ለክ በቃ በቁም ነገር ጸብም የሌለው ምናምን አለ አይደለም በሰላም እነሱ በሰላም መኖሪያ ፍቃድሽን ሰጡሽ በቃ በመኖሪያ ፍቃድና እንትን ሰጠኝ ሰውየው እሺ እዚህ ከኢትዮጵያ የሄዱ ማቃቸው በፊት ሰዎች ስለነበሩ እዛ ዱባይ ላይ ማለት ነው እሺ በዛ ማከኝነት ወደ አስተናጋጅነት ገባሁኝ ማለት ነው እነሱም ካላቸው ተለምዶ አንፃር አስተናጋጅ ሲሆን ይሻላል ሰው ቤት ከምትሰራ አስተናጋጅ ሲሆን በጣም ብዙ ነገር ነው ያለው አጋጣሚ እኔም እውነት ለመናገር ጥሩ አጋጣሚ ገጠመኝ እሺ በቃ ገባሁኝ እዛ ሰው ቤት መስተንግዶ ጀመርኩኝ እየሰራሁ ያለ አንድ ሰው ተዋወቅኩኝ እሺ በቃ ስታወቀው ጥሩ ሰው ነው በጣም ትልቅ ሪስፔክት ለሴት ልጅ ያለው ሰው ነው የትም አሁን እንትና አላቋርጥሽና ይቅርታ አድርጊልኝና ከዛ ሰውዬ ቤት መኖሪያ ፍቃድሽን ሰጥቶሽ ኢቃማሽን ሰጥቶሽ ወጥተሽ መስተንግዶ ገባሽ አበሾች አገኘሽ እዛ የምትሰሩበት ቦታ አሁን መስተንግዶ ይሰራል የምትይበት ቦታ ላይ አንዳንድ ወሬዎችም ሰምቻለሁ ማለት ዱባይ እንደ ቀላል አይደለም ልካርለውኝም ሴተኛ ዳሪዎችም አሉ ገብቷል አባሌ አሁን ለኔ ስትነግሪኝ ግልጹን ሆነሽ ንገሪኝ ያሳልፍሻቸውን የህይወት ታሪኮች ለኔ ይጠቅሙኛል ልካርለውኝም አንቺ አሁን እዚህ ነበር የምሰራው ምናምን ብቻ በቃ ያሳልፍሽውን ህይወት ንገሪኝ እንደ ወንድም ሆነሽ እኔ ወንድም ሆነሻል ያንን ቀን ማስተውስ አልፈልግም ምልክ በጣም በህይወት ለመቆየት ብዬ በጣም ብዙ ዋጋ ከፍያለሁ በጣም ብዙ ማለት ነው አንደኛ ከኢትዮጵያ ያሉ ቤተሰቦች ያሉ ሰዎች ውጭ ሀገር ስትባል ካንተ ብዙ ነገር ነው የሚጠብቁት ዘመድም ጓደኛም ቤተሰብም ብዙ ነገር ነው የሚጠብቀው ከምንም በላይ ደግሞ ደካማ እናት ያለች የኔ ታናሽ ወንድም አለ ስለዚህ ግዴታ ሄጄ በባዶ ተመልሼ መምጣት መቼም አልችልም እኔም ነገ ህይወት የምለው ነገር ይኖራል አይደለ ስለዚህ ዋጋ መክፈል ነበረብኝ ግዴታ ሳልወድ በግዴ በቃ ማይሆን ነገር ውስጥ ገባሁ ስለሽ እስቲ ብታብራሪልኝ ያው ስምቲ በቃ ጥሩ አይሆንም ገብቷል አይደለም ማለት በቃ እሱ ነገር እንትን ስል ሳስበው ምናምን እንጃ ያለፍኩት ሁላ መስለኝ ማለት ነው ነገር ድጋሚ አሁንም የሚመጣ ያቀን ነው የሚመስለኝ ብዙ ማውራት አልፈልግም ግን ግዴታ አውሪካልኝ እሺ አዎ ብትነግሪኝ እስቲ እናወራበት ብዬ ነው እስቲ ንገሪኝ አይዞሽ
በቃ እዛ ቤት ከገባ በኋላ እውነት ለመናገር መጀመሪያ ላይ ቀላል ነገር ነበር የመሰለኝ። ምን መስተንግዶ ሲባል በቃ የሆነ ትዕዛዝ ኦርደር ታቀርባለህ ምናምን ብቻ እንደዛ ነው የመሰለኝ የነበረው። ግን አይደለም ጭራሽ እዚህ እንደሚሰማው አይደለም። እዛ የሚኖረው ህይወት እዚህ ሆነ ቁጭ ሀገር ምናምን የተንደላቀቀ ህይወት ምቾት ምናምን የለም። እንደዚህ አይደለም ያለው። ሌላ ታሪክ ነው፣ ሌላ ፍዳ፣ ሌላ ስቃይ፣ ሌላ በቃ የሆነ አንደኛ ቤተሰብህን ታስባለህ፣ ከራስህን ታስባለህ። ከዛ በቃ የኔ ህይወት ይበላሽም ከኔ ጀርባ ያሉ ሰዎች ህይወት ይቃናል ብለህ ስለምታስብ ሳትወድ የማትፈልገው ነገር የማድረግ ግዴታ ይኖርብሃል። እኔም በቃ ስገባ መስተንግዶ እንደሆነ ነበር የሰማሁት። በጣም ብዙ ዜጎች አሉ እዛ ሆቴል ውስጥ ማለት ነው። ሆቴል ውስጥ አስተናጋጆች፣ ከስተመሮችም በጣም የብዙ ሀገር ዜጎች ናቸው። ናይጄሪያዎች አሉ፣ በቃ የብዙ ሀገር ዜጎች ናቸው። አፍሪካ ሀገሮች፣ ኡጋንዳዎች ምናምን። አዎ ምንም የሌላ ሀገር የለም። ሁሉም በችግር ላይ ያለ ሰው ስለሆነ በቃ እዛ በጣም የብዙ ሀገር ዜጎች አሉ። በቃ አማራጭ የለኝም። መመሳሰል ጀመርኩኝ ከነሱ ጋር። የሆነ መጀመሪያ አላደርገውም ብለህ ከምታስበውን ነገር በጭራሽ እንደማታደርገው አምነህ ቦታው ላይ ስትሆን ግን አድርገው የምታገኘው ነገር የለም። ከዛ ነው የሚንኩት እንደማላደርገው ውስጤን እኮ አሳምኜ ነበረ፣ ግን አድርገው አገኘሁት። ኦኬ በቃ ይህን ስራ ግን አሁን ያሳዩሽ ሰዎች ወይ ደግሞ ወደዚህ ስራ እንድትገቢ ያደረጉሽ ሰዎች አሁን ያልሻቸው አበሾች ናቸው ብለሻል። ብዙ አበሾች አሉ እዛ አይደል? አዎ በጣም ብዙ። የቅርብ ወዳጅሽ ነች ወደዚህ ይህን ስራ ሰራ ነበር እሷ ማለት መስተንግዶ ነው ብላ ማለት ያው ሴተኛ አዳሪነት ነበር አሁን እያልሽኝ ከሆነ ያው አንቺ መናገር ቃሉን መጥራት በራሱ እንዴት እንደሚያስጠላኝ ብታውቂ። ይቅርታ ያው ይሄን ስራ እውነት ለመናገር እዛ ጋር ያደረኩት ነገር ዛሬ ላይ አያሳፍረኝም። ምክንያቱም የቤተሰቦችን ህይወት አቃንቻለሁ። ሁሉ ለኔ መኖር ባልችል የኔ ህይወት እንደዚህ እንደምታየው ቢበታተንም ወንድሜ እየተማረ ነው። ደካማ እናቴም ከደሳሳ ጎጆ ወጣ አሁን ጥሩ ላይ ነው ያለችው። ኦኬ ለእኔ ዋጋ በከፍልም እኔ ቆሻሻ በሆን በቆሽሽም ግን ደግሞ ለቤተሰቦች ስለደረስኩኝ ይሄ ለኔ በጣም ትልቅ ነገር ነው። እና ከዚህ አንፃር በቃ ብቻ አላቅም ይመስለኛል የቀበጣጠርኩ ነው አይደለ? ያን ነገር ስታነሳብኝ የሆነ አእምሮ የራሱ ልክ አይሆንም። እስቲ ያጋጠመሽ ገጠመኝ ካለ በስራ ላይ እዛ ያለሽ ካጋጠመሽ ገጠመኞች አንዳንድ ነገር ብታጫውቺኝ ደስ ይለኛል። በጣም ብዙ ገጠመኞች ናቸው። ህይወቱ አንድ ነው። እዚህም የሚኖረው እዛም የሚኖረው አንድ ነው። እምልክ የሀገር ልዩነት ምናልባት የብር ልዩነት ይኖር እንጂ ሰውም አንድ ነው፣ ህይወቱም አንድ ነው ምናምን። ቢያንስ እዛ የሰለጠነው ዓለም ነው ምናምን ስለሚባል እዚህ ጋር ነውር ተብሎ የሚታሰቡ ነገሮች እዛ ጋር በግልጽ የሚደረጉበት ሁኔታ ነው ያለው። ለምሳሌ እንደዚህ ይሄን ስራ በምሰራበት ሰዓት አንዴ እንደውም ህይወቴን ላጣ የደረስኩበት እንትን ነበረ። ማለት አሁን እኛ ጋር እንደዚህ ለከ ሴት ከሴት ምናምን የሚባለው ነገር ጭራሽ የማይመጣው ነገር ማለት አይባልም። እዚህ አይባልም። እንደዚህ ነገር ነውር ነው። እዛ ጋር ግን አንድ ቀን ምንድነው የገጠመኝ? ሁሌም ደንበኞች ይኖራሉ፣ መውጣት ምናምን የተለመደ ነገር ነው። በዚህ ሰዓት ላይ እኔ አልነበርኩም። ያቺ አበሻዊት ሴት ነበረች ጓደኛዬ እዛ ቤት ያስገባችኝ። አለሽ ከስተመር አለሽ ምናምን ብላኝ ሩም ከገባን በኋላ የነበረችው ሴት ነች። ይሄ ለኔ በጣም ከባድ ነው። ከባድ ለነገር ከምችለው በላይ ማሰቡ ላይ ተብደኛል። ብቻ አልፋለሁ እና ሴት እንደሆነች ሳይ በቃ ስለለመደች እሷ ለሷ ያ ነገር እነሱ ሀገር የተለመደና ኖርማል ነገር ስለሆነ እንዴት አልገባኝም። አሁን ሴት ናት ማለት እንዴት ነው ልንገርህ? አሁን እንዴት ማለት ሴቶቹ መጥተው ይወስዷቸዋል? አይዞሽ ግልጽ ሆነሽ ንገሪኝ፣ ችግር የለም እኮ። እንዴት አሁን አንቺ የምትይው ሴት ማለት እኔ የማውቀው ወንዶች ነው ማለት ሴት ልጅን ይዘው የሚሄዱት። አንተ የና የሚገርምህ ሩም ውስጥ ስለመጣች ነው የሚገርምህ። ቤታቸው እዛው ነው የሚሄዱ። አቋማጣም ሴቶች አሉ። ባይዛዊ ነጮች ብቻ አይደሉም፣ አበሾችም እንደዚህ ያደርጋሉ። እንዴ የምርሽ ነው የምታወራው? የምሬን ነው። እዚህ ጋር ምንም ያሳሽኝ ነገር የለም። እውነቱን እየነገርኩህ አይደለም፣ የኖርኩትን ህይወት እየነገርኩህ አይደለም። አበሾችም እያወቁ ምን ብለው ይሄን ስራ ብቻ እየሰሩ የሚኖሩ ሰዎች አሉ። የምሬን ነው የምልህ። እዚህ ጋር መጥተው መኪና ገዝተው ምናምን ቤት ገዝተው አብታም ህይወት ምናምን ይኖራሉ። እዛ ጋር ያሳለፉትን ነገር ግን እነሱና እኛ እናውቀዋለን።
ስልሽ አሁን አንቺ ሴተኛ አዳሪነት መስተንግዶ ብለው ወስደውኝ ይሄን ነው የምሰራው ስትይ ሲጋራ ማጨስ ይችላል ሲጋራም ታጭሽ አራት ታጭሽ ግዴለሽም ተይቅርብሽ እንዴ ለምን አንዴ ብቻ እሺ ውጭ ላይ ወልውጣ መኪና ውስጥ አይቻልም መኪና ውስጥ አይቻልም ሳይሆን ሲጋራ ምን አንቺን የምትሰለሽ ቆንጆዋን ሲጋራ ስታጭሽ አይደለም ቆይ የማይሆን ነገር ነው እያሰብኩ ያለው ግዴለሽም አንዴ ብቻ ምን ሴት ናት ጌታ ሆይ አሮርዝ ልጅ ልጅ እኮ እሱን አለች ታጨሷለች ቤተሰቦቼ ምን እየተፈጠረ እንደሆነ አላውቅም እንግዲህ እንዳለችው እንደሰማችኋት ከሆነ ዱባይ ሀገር ላይ የኖርኩኝ ባለው በሰዓት ገጠመኛዋን እንግዲህ እንደሰማችሁት ነው ወንድ ማለት መስተንግዶ ብለው ወስደውኝ ከነበርኩበት ቤት ወጥቼ እዛ ግን እየሰራሁ የነበረው ያው ከወንድም ጋር ሴቶችም እንደዚህ ሀብታም ሴቶች መጥተው እኛን ይወስዱናል ማለት ያው ከኛ ጋር አብረው ያድራሉ ብለ በደንብ ሲጋራውን ታጨሰዋለች መስማማት ማምጣት አይቀርም እንግዲህ እስቲ ለማወጣጣት ሞክራለሁ የደረሰባትንም ችግር እዚህ ሀገር የሚሆን የተፈጠረባት በውጭ ሀገር ዜጎች የሆነ የተፈጠረባት ነገር አለ ያወራ ነው እኔ ከአንደበቷ እሷ ስትናገር ይሻላል ብዬ ነው ከአንደበቷ እንድታወራ እንድሰሙት ብዬ ነው እንጂ ከሆነ ከውጭ ሀገር ዜጋ ኢትዮጵያ ከሚኖሩ እንደዚህ ውጭ ሀገር የሚመላሱ የአፍሪካን እንትኖች ጋር ግንኙነት አላትና ምን እንደሆነ እስቲ ከሷ ከአንደበቷ ደግሞ እንሰማዋለን እስቲ ያለውን ነገር አብረን የምናየው ይሆናል ማለት ነው እንትን እንላለን እስቲ አብረን የምናየው ነው መጣች አይደል ግቢ ችግር የለም ማይሆን ነገር ያሰብኩ ስለነበረ አይዞሽ ችግር የለም ሲጋራ ሱስ አለብሽ ራስሽን አመሽ እንዴ አይዳኛው ለቆኛል በቃ አሁን ለቆኛል ችግር የለም አይዞሽ ራስሽን አመሽ እንዴ አይ አሁን በቃ ይለቀኛል ሲጋራ ሱስ አለብሽ አዎ በእውነት ሲጋራው ነው የሚገርም በጣም ብዙ ነገሮች አሉ ምን ያህል ጊዜ ሆነሽ ከመጣሽ ከዱባይ ሀገር አሁን ኦልሞስት 3 ወር ምናምን ሊሆነኝ ነው እዚህ ከመጣሽ ተመልሰሽ ከእንደገና ሄደሽ ነው እንደነገርሽ ሄጄ ከእንደገና ተመልሰሽ መጣሽ ኦኬ ማስተማ አልፈልገው ነገር ያሰብኩ ነው እንደዛ ነው ሶሪ ይቅርታ ችግር የለውም ምን አይነት ሰው ነች ያልከኝ ታዘብከኝ ኧረ አይደለም ምን መሰለሽ እኮ ያው የሰው ሀገር ስትኖሪ እንዳሰብሽው አይሆንም ልክ አይደለም እኔ መስተንግዶም ስትይኝ ምን አይነት መስተንግዶ ነው ብዬ ነው እያሰብኩ የነበረው ገብቶሻል አባሪ ሴቶቹ ሀብታሞች ናቸው የሚወስዷችሁ ሴቶች ይቅርታ ግን ስጠይቅሽ በእናትሽ እኔ እያፈርኩ ነው ራሱ የምጠይቅሽ አይ ምንም ችግር የለውም እኔ የኖርኩት ህይወት እየነገርኩ አይደለም ምን አንተ ምንም የሚያሳፍር ነገር የለም እኮ እዚህ ጋር ያው ኢትዮጵያዊ ስለሆንክ ባህሉ ምናምን ይዞክ ነው እንጂ ወጣ ለዓለም ስታይ ምንም የሚያሳፍር ነገር የለም ሁሉም ነገር ኖርማል ነው ወይዘው በጣም ኖርማል ነው እና እኔ እንጃ እንዴት ብዬ ልነግርህ እንደምችል አላውቅም በጣም ሀብታም ናቸው ሴቶቹ የሚያስጠላው ነገር ሆቴል የሚመጡት ማለት ነው እናንተ ሆቴል የሚመጡት ሀብታም ሴቶች ትዳር የላቸውም ምክንያቱም ትዳር የተለመደ ነገር ነው ከወንድ ጋር መተኛት ከወንድ ጋር የሆነ ነገር ማድረግ ምናምን ለነሱ ምንም ስሜት አይሰጣቸውም ሰው የሚፈልጉት እነሱ ከሴት ጋር ነው ስለዚህ ይመጣሉ አሪፍ ብር ይሰጡናል መርጧችሁ ነው የሚወስዱት ይመጣሉ አንቺ ደንበኛ ነበርሽ ነው ደንበኛ ሳይሆን ይመጣሉ ለክ አንድ ቀን ካረጉት ሴት ጋር ድጋሚ ማድረግ አይፈልጉም ደግሞ እነሱ ዋላቸው ድጋሚ ማድረግ አይፈልጉም ምክንያቱም አዲስ ነገር መሞከር ነው የሚያዝናናቸው ሀብት በጣም ስላላቸው የሆነ የተለየ ነገር መሞከር ነው የሚፈልጉት ስለዚህ ድጋሚ እንትን አይመጡም ግን ደግሞ አንድ ቀን ስትሄድ በተለይ እነሱ እንደሚፈልጉት ከሆንክላቸው አራ የብር ጉዳይ የገንዘብ ጉዳይ አያሳስባቸውም በጭራሽ የሚያሳስባቸው አይነት ሰዎች አይደለም ወንድ ምናምን አይወዱም በጭራሽ ወንድ በቃ እኔ እንዴት እንደሆነ አላውቅም መውለድ አይፈልጉም ይሆን ምን እኔ የማውቀው ነገር የለም ግን እኮ እንዴ ማለት አሁን አንቺ ያለሽበት ሆቴል የምትሰሪበት ሆቴል
ሴቶች ብቻ ናቸው የሚያደርጉት? አሁን እኮ እንዳልሽኝ ወንዶችም አሉ አልሽ። ወንዶችም አሉ እኮ ወንዶችም አሉ፣ ግን ወንዶች ተጠቃሚዎችም አሉ፣ ሴቶችም ተጠቃሚዎች ናቸው የሚመጡት። እናንተ ባርቴንደር ሆናችሁ ነው የምትሰሩት? እዛ ጋር ምን መሰለክ እኛ የምንፈልገው ብር ነው አይደለም? ከወንዶች ይልቅ ደግሞ በደንብ ብር የሚሰጡ እነሱ ናቸው፣ ሴቶቹ ናቸው። ሶ ምርጫችን እኛ ሴቶቹ ናቸው። አማራጭ የለንም። እዛ ጋር ገንዘብ ነው የምንፈልገው። እኛ እኮ ራሳችንን እኮ በቁማችን ገለናል እኮ። የለንም እኮ የምንኖር እኮ ኢትዮጵያ ላለ ቤተሰባችን እንጂ የኛ ጉዳይ እኮ አብቅቷል እዛ ጋር። ግን ወደ ዋናው ጉዳይ ስመልስክ በዛ አጋጣሚ አንድ ናይጄሪያዊ ተዋወቅኩኝ። ኦኬ እንዴት ተዋወቃችሁ? ይሄን ስራ እየሰራሽ ከሴት ጋር እንደምትተኝ እያወቀ ነው ወይስ ይሄን የሚያገናኝሽ ሰው ነው? አዎ በቃ እሱ ናይጄሪያዊ ሰውዬ እንትን ነበረ ሴቶችን የሚያገናኘው በብዛት ሴቶችን የሚመርጧትን ሴት የሚመለምሉት በሱ አማካኝነት ነው። አሁን የተዋወቅሽው ማለት ነው? ምንድነው ስራው? እዛ መመልመል ነው ወይስ ደግሞ ከስተመር ነው? ከስተመር አይደለም፣ ሀብታም ነው ብለሽኛል እኮ። ሀብታም ነው በጣም ሀብታም የሆነበት ምክንያቱም በዚህ አይነት መንገድ ነው። ኦኬ ሀብቱን ያመጣው በእንደዚህ አይነት እዚህ ደላላ እንደምንለው ኢትዮጵያ ደላላ እንደምንለው እሺ ሴቶችን በተለይ ሀበሻን ሴት በጣም ነው የሚወዱት እነሱ ናይጄሪያዎች ምትያቸው ማለት ነው። እሺ የሚያገናኘን ምናምን እሱ ነው። ሆቴል ከመጡ አሁን እኮ ምን መሰለሽ አንቺ ሆቴል ውስጥ እየሰራሽ ነው አይደል ያለሽ? ሆቴል ውስጥ ከሰራሽ ሰው መርጦ ሊወስድሽ ይችላል ብዬ አስባለሁ። ልክ አይደል? እንደሱ አይደለም። እዛም እየሰራሽ ደላላ አለ ማለት ነው፣ የሚመርጥላቸው ሰው አለ። ሆቴል ውስጥ መተው እንትን የሚሉት ሰዎች ሌላ ናቸው። በትንሽ ብር ምናምን ለክ ደግሞ አንዳንዴ ደህና ብርም ሊኖር ይችላል። ግን እነዚህኞቹ በእሱ አማካኝነት የሚመጡ ከሆነ አውቀህ ወስነህ ነው የምትሄደው። አሪፍ ብር እንደምታመጣ ወስነህ ነው የምትሄደው። እንደዛ ነው እና በቃ በብዙ ጊዜ ነበረ እንደዚህ አይነት ስራዎችን እያሰራኝ የነበረው። ይሄ የተዋወቅሽው ሰውዬ ናይጄሪያዊ ማለት ነው? እሺ። ከዛ በኋላ በቃ በጣም ከመለማመዳችን የተነሳ ከሱ ጋር ፍቅር ውስጥ ገባን። እንዴ ለሴት አሳልፎ ይሰጥሽ? ለነሱ ናይጄሪያ እኮ ነው ያልኩት። ናይጄሪያ እነሱ ናይጄሪያዎች አይ ብዙም ታውቃቸው ምን ሰው ለነሱ ይሄ ነገር በጣም ሲምፕል የሆነ ነገር ማይነር ነገር ነው ያልሽ ነው። በጣም እንዴ ናይጄሪያዎች እኮ በጣም ብዙ ነገሮችን ነው የሚያደርጉት። ይሄ ለሱ በጣም ሲምፕል የሆነ ነገር ነው። ሌላ ሰው ሰጥቶሽ እሱ ካንቺ ጓደኛ ይሄ ለሱ ምንም ትርጉም ማልባ ነገር ነው። ኦኬ ለወንድ አሳልፎ ይሰጥሽ ነበር? ለሁሉም ነው የሚሰጠኝ ያልኩት። በቃ ብር የሚገኝበት ከሆነ በቃ ምንም እንትን የለውም። ይጠራሻል፣ ትሄጃለሽ። ግን ከዛ በኋላ አብረን መኖር ጀመርን። ምን ያህል አመት ነው? ባልና ሚስት አልሞስት 5 አመት አካባቢ ኖር መሰለኝ። 5 አመት አካባቢ አብረን ኖርን። ጥሩ ባህሪ ነበረው፣ በደንብ ትሪት ያደርገኛል። ከዛ በኋላ ግን እርጉዝ ሆንኩኝ ከሱ። 5 አመት በጣም ረጅም ጊዜ እኮ። እርጉዝ ሆን ግን አስቆመኝ ስራውን። ይሄን ስራ ከሱ ነው ያደረገሽው? አንዴ ምን ጥያቄ የለም አስቆመኝ ነበረ። መጀመሪያውንም አርገዥ ምናምን ብለን ተነጋግረን አስቆመኝ ስራውን ያረገዝኩት። እሺ ከዛ በኋላ ወለድኩኝ። በቃ ወለድኩኝ። በሰላም እየኖርን ነበረ። ወደ ኢትዮጵያ መጣ። የት ነው የወለዳችሁት? እዛው ዱባይ ሀገር ላይ ነው ወይስ ደግሞ? አዎ የወለድኩት እዛው ዱባይ ሀገር ነው። ዱባይ ወለድሽ ወደዚህ መጣሽ ይዘሽው? አዎ ዱባይ ሀገር ነው የወለድኩት። እሺ ኢትዮጵያ መጣን፣ አብረን መኖር ጀመርን። ከዛ አማርኛ ማስለመድኩት ነው። ምን በደንብ አቀላጥፎ መናገር ጀመረ አማርኛ። 5 አመት እኮ ያው አማርኛ ካወራሹ የሱን ቋንቋ አንቺ ምንም አትችይም? እሰማለሁ፣ ለመናገር ይከብደኛል። ኦኬ የሚሉትን ሰማለሁ፣ የሚናገሩ ነገር ሰማያለሽ? የሚናገሩትን ሰማለሁ። ግን ደግሞ እኔ ለመናገር ያው አንዳንድ ለመግባባት ቤት ውስጥ ምናምን የምታደርጋቸው ነገሮች አሉ። ከዛ ውጪ ያ አቀላጥፎ እንደነሱ ፐርፌክት ነው ለማውራት ከብደኛል። እንደዛ ነበረ። ከዛ ኢትዮጵያ ከመጣን በኋላ ባህሪው እየተቀየረ መጣ። በቃ ማማም እንትን እያለች ምናምን እኔ አላቅም፣ ለልጅቷ ከመሳሳት የተነሳ ምናምን አላቅም፣ ባህሪው እየተቀየረ መጣ ምናምን። ድጋሚ ካልሄድሽ አለኝ። ተመልሰሽ ወደዛ ስራ እንድትገቢ ማለት ነው? ተመልሰሽ ካልሄድሽ አለኝ። ማለት አንቺ ነሽ የገቢ ምንጩ ወይስ ምንድነው? ነው ግራ ገባኝ። ማለት እሱ ሀብታም ነው ብለሽኛል። ሀብታም ነው። እኔም እኮ በቂ ገንዘብ ነው ይዤ የመጣሁት። እዚህ ስመጣ በቂ ገንዘብ ነው ይዤ የመጣሁት። ከዛ ግን ሁሉም ነገር እያለ አብረን በጋራ ነው ሁሉም ነገር እንትን የምንለው። ካልሄድሽ አለኝ። ተመልሰሽ ነው? ሪዝኑም እንደሆነ አላወኩም። ምክንያቱም እኔ ደግሞ አንደኛ እሱን ወደዋለሁ፣ ከብዙ ህይወቴን ያውቃል። በዛ ማላም ነው ስለተቀበለኝ ይሄ ነገር ለእኔ ትርጉም አለው። ኢትዮጵያዊም እንደመሆኔ
በእንደዚህ አይነት ቆሻሻ ሰው ሆኜ በዛ ስለተቀበለኝ በጣም ደስ ብሎኝ ወደዋለሁ በዛ ላይ ልጅ ይልታለሁ ስለዛ የሱን ሐሳብ መቃረን አልፈለኩም ተጨቃጨቅነት ለመናገር ምናምን ቃሳመነኝ ሄድኩኝ ኦኬ ከዛ የሆነ ጊዜ ቆይቼ ስበለስ ልጅ ይልት ሱሜላ ስትመለሽ ወደዚህ ሀገር ማለት ነው ስመጣ ከመምጣቴ በፊት ስልክ አጠፋው ስልኩ አይሰራም በሚያውቁት ሰዎች አማካኝነት ልፈልገው ሞከርኩኝ አዲስ አበባ ውስጥ እንዳለ ይታወቃል የት እንደሆነ ግን አይታወቅም ጠፋ ወዴት እንደሄደ ማቀው ነገር የለም ጭራሽ ማለት ነው ከዛም በቃ ምንም ማድረግ አልቻልኩም መጣው ወዳንተ መጣው እንዴ በጣም ነው የሚገርመው ማለት አንቺ ስትመጪ እሱን አለማግኘትሽ ማለት ለምን አጠፋብሽ ስልኩን መገኛውን በፊት የነበራችሁ በስቴጅ የለም ነው ወይስ ምን ተብለሽ ነው አንቺ እዚህ ቤተሰብ የለሽም ክፍለ ሀገር ናቸው ብለሽኛል ወንድሜ ብቻ ነው ያለው እሺ ነገር ይሄላ ወንድሜ ብቻ ነው ያለው በቃ አሁን ንብረቴ ልጅነቴ ሙሉ እዛ ሰው ሀገር ውስጥ የተቃጠልኩበት የተሰቃየሁበት ስጋዬን ሸጥ የኖርኩበት ሴትነቴን ስቸረችር የኖርኩበት ገንዘቤን በሙሉ በሱ ገንዘብ እኮ ነው አንድ ላይ ነበር የምናስቀምጠው አይደል እያወራን ያለ ነው እንዴ እስካሁን እኮ ሰላም ነው ታዲያሽ አዳምጪኝ እሱ አይደለም አሁን ልጄን ነው የምፈልጋት አሁን እኮ የትም አትሄድም እኮ ገንዘቡ ይቅርብኝ በቃ የተሰቃየሁትም እንዳልተሰቃየሁ ይሁን ችግር የለውም ልጄ ግን ታስፈልገኛለች አሁን ታዲያ እስካሁን ሰላም አለብሽ እንዴ አሁን እኮ ችግር የለውም ምን ፈልጋታለሁ ብዙ ዋጋ እኮ ነው የከፈልኩበት እኮ የትም አይሄድም አንቺ ሰብዬ እኮ ነው ተመልሼ ሄድኩት እሺ አሁን አንቺ ሰውዬው እዚህ ነው ያለው ብለሽ የለ እዚህ ሀገር ካለ የትም አይሄድም እኛ ፈልገን እና አታልቅሽ በማርያም ይኸውልሽ አዳምጪኛ በእግዚአብሔር ማልቀስ እኮ ነው ትርጉም የለውም አታልቅሽ አሁን እንድታለቅሽ እኮ አይደለም አልተረዳኝም ተረድቼሻለሁ እኔ ይኸውልሽ ስሚኝ አታልቅሽ አሁን በማልቀስ አይደለም ገብቶሻል በማልቀስ ሳይሆን ምን ማድረግ እንዳለብን ተነጋግረን ገብቶሻል ንብረትሽን በሱ እንዴት ታረጋለሽ አንቺ አምነዋለሁ ነግሬህ የለ ማንነቴን ያውቃል እኮ አምኖ ተቀብሎኛል እኮ እና እሱን ያላመንኩ ታዲያ ማንን ልመንሽ ልክ ነሽ ማመንሽ እኮ ክፋት የለውም እናቴ እዚህ የለችም ገጠር ነች እና ደግሞ አርጅታለች ወንድሜም ትንሽ ነው ማንን ልመን ታዲያ ማን አለኝ ብለህ ነው እንዳታለሽ በእግዚአብሔር እሺ በቃ ልለምንህ እኮ እሺ ምንድነው ፕሊስ ልጄ እኮ አሁን ሰውዬው የት እንዳለ ተነግሮሻል በቃ እኔ በብዙ መንገድ ሰውዬውን ለማፈላለግ ሞክሬያለሁ እሺ እንዳልኩ ሴምሲ አካባቢና ቦሌ አካባቢ እንደታየ ማን ነገርሽ ጓደኞቹ ማን ይነገርሽ እሱም በራሴ መንገድ አጣርቻለሁ እኮ ነገርኛ ግልጻልሽ ማን ይነገርሽ በቃ እዛ ያሉ ናይጄሪያ የሱ ወዳጆች አሉ እኔም ጋራ በደንብ ስለምንግባባ ሁሉንም ነገር ነግረውኛል በቃ ምክንያቱም ለልጅ ያለኝን ስቃይ ለልጅ ያሳለፍኩትን ስለሚያውቁ እዛም ሆኜ በልጅ ናፍቆት ምን ያህል ስሰቃይ ያራስ ልጅን ትሄድ ምን ያህል እየተሰቃየው እንደነበረ ስላይ ሁሉን ነገር ነግረውኛል ኢቨን እንኳን ድሮ የምንኖርበትን ቤት ትቶ ሁለት ቤት እንደገዛም ሰምቻለሁ እዚህ ሀገር ላይ ማለት ነው እዚህ አዲስ አበባ ውስጥ ሁለት ቤት ገዝቷል ጓደኞቹ እርግጠኞች ናቸው እዚህ ኢትዮጵያ ውስጥ እንዳለ ነው እርግጠኛ ናቸው ምንም ሊዋሹ የሚችልበት ምክንያት የለም ቤቱን ራሱ ቆቀዋለሁ ኢትዮጵያ እንዴት ይኖራል እሷ መኖሪያ ፍቃድ አውጥቶ ነው ኢትዮጵያ ውስጥ የሚኖር የናይጄሪያ ዜግነት ነው ያለው አንዴና እኔን አግብቶ ይል እንዴ እኮ አገባሽ ግን ያው ኢትዮጵያ ዜግነት አሰጥም የመኖሪያ ፍቃድ በገንዘብ ገዝቶ ነው የሚኖረው ይካርሎ አንቺ ሚስቱ ብትሆኚ ልሽ ፈልጊ ነው በ80 ነው የተጋባችሁት እናንተ እዚህ ኢትዮጵያ ከመጣን በኋላ በ80 አድርገናል ስለዚህ በቃ ሁሉም ነገር በቃ እኔ እንዴት ብዬ ላስረዳ እንደምችል አይልክ ፖሊስ ጋርም እኮ ያልሄድኩት ለዚህ ነው እንደ አብድ ነው የሚቆጥሩኝ አምኑኝም አንተ ደግሞ ትረዳኛለህ ያሳለፍኩት ስቃይ ነግሬሃለሁ አይደለም ስለዚህ በቃ እንደምንም አድርገህ ልጄን አግኝልኝ በቃ ሌላ ምንም ፈልገው ስለዚህ አሁን አንቺ ምንድነው የምታውቂው ቦታ አለ ስለዚህ እዛ ቦታ መሄድ እንችላለን እሺ ማቀው ቦታ አለ ብቻዬንም ቤቱ ድረስ ሂጄ ነበር ግን ፈራሁ ልጄን እኔን ገሎኝ ልጄን እኮ ያለናት ነው የሚያስቀራት ብቻ እኔ ማንንም የለኝም ፖሊስ ልጄ እንዳልሄድ እንዳልኩ አያምኑኝም ማንንም አያምነኝም ብቻዬን እንዳልሄድ ደግሞ እንደሚጎዳኝ እርግጠኛ ነኝ ምክንያቱም ልጄን ከኔ ማራቅ የፈለገ ገንዘቤንም እንደዚህ እንትን ሲያለኝ እኔን ባይፈልገኝ ነው አይደለ ስለዚህ እኔን ይገርለኛል ስለዚህ እባክህን በቃ ባከለና አሁን ስለዚህ ምን እናርግ መሰለሽ አንቺ የምትይኝ ቦታ እንሄዳለን ችግር የለም
እኔ ከሙሉ ክሮቼ ጋር አብረን ተያይዘን ሄድና እርግጠኛ ነሽ አይደል ያን ነገር ለማጣራት በደንብ እርግጠኛ ነኝ አንተ ተጠራጠርከኝ እንዴ አይ ተጠራጠረሽ እኮ አይደለም እኮ አንዳንድ ጊዜ ሰዎች ቤት እንሂድ የሆነ ቦታ እንሂድ ብለው ጥቃት ሊያደርሱብን ይችላሉ በሚለው እኔም ራሴ መጠራጠር ነው ገብሻል እኔም ማቀሽ በስልክ ነው ዛሬ ነው በአካል የተገናኘነው ግን የምችለውን ነገር ሁሉ ላደርግልሽ የምችለው አሁን እንዳልኩሽ ስለዚህ መሄድ እንችላለን በቃ መሄድ እንችላለን መክፈል ያለብኝን ዋጋ በሙሉ ከፍላለሁ አረ ችግር የለውም መክፈል ያለብኝ ማምን ለኔ ብር በሰጪ ምን ይጠቅመኛል እኔ ብር አይደለም ምን የሚፈልገው ገብሻል አባ እንደዛ ያራስነት ጠረን አሁን ማፍንጫዬ ላይ ነው ያለው አይዞሽ በቃ እባክህ እንደለመነ እሺ እንሄዳለን ተረጋጊ እንሄዳለን እሺ ቤተሰቦቼ እሷ ወዳለችው ቦታ እንግዲህ እስቲ ለመሄድ እንሞክራለን እዛ ያለውን ነገር አብረን ምን ይሆናል ማለት ነው ከሙሉ ክሮቼ ጋር ሆኜ ዳኒ ብራስኮ ጨርቆስ ሾው እንግዲህ አብረን ምን ይሆናል አሁንም ካሜራ ይዛለሁ እዛ ቦታ ላይ ያው ካሜራ ይዤ ነው የምገባው እንዳልኩሽ አንቺ ጋር አብረን ስንሄድ ካሜራ ይዤ ነው የምገባው ያለው ነገር አብረን ምን ይሆናል ማለት ነው እሺ መልካም ቆይታ እንግዲህ መልካም ጊዜ ይያለ እሺ ያልሽን ቦታ እዛ አካባቢ ነው አይደል? እዚህ ነው ቤቱ እዚህ እንደሆነ በደንብ ሰምቻለሁ አጣርቻለሁ። እሺ ምን መሰለሽ አሁን እኛ ስንገባ እኛም ከክሮቼ ጋር የመጣሁት እንግዲህ ምንም ችግር የለውም ብቻ እንደሚኖር ነው። እርግጠኛ ነሽ አንቺ? አጣርቻለሁ ለስለስ ምንም ችግር የለውም። እኔ ችግር ውስጥ የምገቡበት ነገር እኮ አላደርግም። እሺ አንቺ እዚህ ሆኚ መጀመሪያ እኔ እዚህ ጋር ሱሞን ምን ፎቶና ሳይተሽኛል እዚህ ሆኚ ማናችሁ ምናምን ሊላችሁ ይችላል ችግር የለውም እኮ እኛ እናናግሩና ጠራሻለሁ አንቺ ስትመጪ እሱ ያቀር ነው እዚህ ሆኚ እዚህ ሆኚ አንቺ ወደዚህ ሰላም ሰላም ሁሉ ሰላም አማርኛ ማውራት ይችላል ትንሽ ኦኬ ስም ማን ነው ነተካኒኒ አራ አማርኛ ትችላለህ ማልኮ ነው የመጣው አማርኛ ትችላለህ አይደለ ትንሽ ይችላል እሺ አንተ ከኔ የመጣው ማለት እሺ ምንድነው ያለው ና ማዳን ነኝ ቆይ ቁጭ ነይ ራሱ እኮ ነው ጭራሽ አንተ እዚህ የኖርክ ነው ልጅ እንግዲህ የጠፋው አሁን ልጅ የት ያለች ቆይ አይደለም አንቺ ቆይ ተረጋጊ አንቺ ስለታ ዝም ብለህ ገበያም ነው እሺ ቆይ አንቺ ወርስ ቆይ ተነጋግረን አሁን ነው የቃልሽውን ልጅ የምትዝሚልሽ ቆይ አንተ ቁጭ ቁጭ የጠፋው እንዳለች ሰው ደግሞ እንደዚህ ትላለህ ቆይ አይደለም ባመንኩ በወደድኩ እንደዚህ ታደርገኛለህ ልጅ የት ያለች አሁን እየጠየቅኩ ነው እባክህ ለምን ልጅ የት ያለች አኩና ቋንቋ ያራስ ጉዳይ ቋንቋ ነው የሚያወራው ይሄ ዝም ብሎ ይሄን ቋንቋ ቁምና አማርኛ በደንብ ትችላለህ እንተዋወቃለን ስለዚህ አንዴ እኔ ልጠይቅ ቆይ ቁጭ አንቺ አሁን ተረጋጊ ነው እሱ እዚህ ጋር አልቀመጥም እኮ ችግር የለም እዚህ ጋር ምንም ችግር የለውም እሺ ቁሚ እዚህ ጋር ከፈለግሽ ቁሚ ከፈለግሽ አንተ የት ሀገር ሰው ነህ ምን ናይጄሪያ እኮ እሷ ምን ነች አሁን አንቺ ምን ሆናል በፊት ሚስት ነበረች እሺ ያ በቃ አሁን ሌላ ህይወት ውስጥ ነው ያለሁት እኔ ሌላ ውስጥ ነው ያሉት እኮ ነው የሚለው እኮ ልጅ አለች አንቺ ከሱ ልጅ የት ናት ያለችው ለምንድን ነው የማልጨው ልጅ እኮ ነው ያልኩት እኮ ገብቶኛል አውርተናል እኮ ነው አንቺ ቆይ ስሚኛ አውርተናል ነው አንቺ ልጇን የት ነው ያደረከው አማርኛ ይችላል አይደል ያወራል እኮ እሷ ልጅ የት ነው ያለችው አንተ ልጅ የት ነው ያለችው ምን ጋር የለችም ምን ማለት ነው የለችም ማለት ነው እኔ ጋር የለችም ማለት ሰርቀቢ ጠፍታል እኮ ይሄን እናውቃለን እኔ አንተም እናውቃለን እኮ ምን ማለት ነው ልጅ የት ነች ያለችው ልጅቷ የት ነው ያለችው አታወራም እንዴ አንተ አታወራም እንዴ ምንድነው አኩና ሙቶቶ ያን አኩና ቋንቋ በአማርኛ አውራ ለምንድን ነው በአማርኛ የማታወራው የለችም እኔ ጋር ልጅ የለም እኔ ጋር የለም አንቺ ቆይ አይደለም አዳምጪ ቆይ አሁን ይኸውልሽ አንድ ነገር ልጠይቅሽ እርግጠኛ እሱ ነው ልጅሽ ነው የወሰደብሽ ነገረህ እኮ ሚስቴ ነበረች አላልኩ እኮ ሚስትሽማ እንደነበር እኮ ነገረኝ እኮ ሚስት ነበረች በ80 የተጋባችሁት አዎ በፊት ኦኬ በፊት ስንት አመት ሆናችሁ ከተለያያችሁ ወደ አመት ከምናምን ነው የሷ ልጅ የት ነው ያለችው አሁን አገሬ ወስጃታል የት ነው አገሬ ወሰድካት አትዋሽ አገሬ አልወሰድካትም አትዋሽ ምንም እዚህ ጋር የሚያስዋሽ ነገር የለም እኔም ፈልገው ከአንተ ልጄን ብቻ ነው ካንተ ሌላ ምን ፈልግ የፈለከውን አግባብ አይመለከተኝም ልጄን ነው ፈልገው አኩና ሙቶቶ ሲጂ ያታሚሚ
ለምንድን ነው የምትደውለው? አልገባኝም እኮ ታውቂዋለሽ ቋንቋውን ምንድነው የሚለው ቶንቶ ሞልቶቶ ለምንድን ነው የምታወራው አንተ ሰውዬ ምንድን ነው እያወራ ያለው ወይ ማተናገር ከሆነ ይዘን እንሄዳለን ይዘን እንሂድ ወይ ፖሊስ ጣቢያ ትሄዳለህ ሲንዲ ሚሚ አልሄድም በአማርኛ አውራ ለምን ደግሞ አታወራው በአማርኛ ሰርካሊ አታቋንጉ ዛሬ ወስደነው ማለት ነው አንድ ሁለት ብንገርፈው እኮ ያወራል አይደለም አሁን እኮ ልጅቷን ወስጃታለሁ እኮ ነው የሚለው እኮ አንቺ ልጅሽን እኮ ወስጃለሁ እኮ ነው የሚለው እኮ ነው የሚለው እሱን እኮ ነው ተረጋጊ አንቺ እሺ ልጅቷን የት ነው ያደረካት አንተ አገሬን ይቻለችው የት ሀገር ነው ናይጄሪያ እሱን እንደማታደርገው እርግጠኛ ነኝ ሳሳላት ልጅማ እዛ ጥናት አንተ እዚህ አትኖርም እዚህ የምትኖርባት ብቸኛ ምክንያት ልጅ ናት ስለዚህ ልጅን ታመጣታለህ የራስሽ ጉዳይ የራስሽ ነው እንግዲህ የራስሽ ጉዳይ ይላል አቻታይ ምንድን ነው ዞር በልልኝ ጣይ ነው እንዴ ነው አንቺ ተነጋግረናል እኮ ተነጋግረናል እንዴ መጣ ምንድን ነው የምትይው አሁን እዚህ እንቶቶ ምናምን ታስቢልኛለሽ ምንድን ነው እሱ ይዘሽኝ የመጣሽው ምን ውስጥ ነው ቆይ እንዴ አንተ ትክክለኛው ነገር አታወራም እንዴ ቁጭ በል እስኪ አንቺም ቁጭ በል ተረጋጊ ምንድን ነው አንቺ ጸበል ነው ሰርሽ ምንድን ነው ታረጋጊ ተረጋግተሽ አውሪ እንጂ አንዴ የሚያወራው እኮ ያልገባንም እንቶቶ ልጅ እኮ ነው ያለው እኮ ተረጋጊ ቆይ አዳምጫ ምልሽን ስሚ አንተ አዳምጠኝ ስማ ይኸውልህ አንተ ዜግነት ምንድን ነው ናይጄሪያ ስንት ዓመት ነው እዚህ ሀገር የኖርከው ብዙ ዓመት ቁጭ ብያለሁ ስንት ዓመት አንድ 10 ዓመት ነው እኮ ኖርኩ የሚለው ስንት ዓመት ነው የኖርከው መካኩሚ እንዲያውም ኢትዮጵያ መካኩሚ ምንድን ነው የሚለው አይውልህ እነሱ እንደማይናገሩ ታውቃለህ እንደማይሰሙ ታውቃለህ አሳምረህ ኢትዮጵያዊ ናቸው ስለዚህ በአማርኛ አውራ አማርኛ ሲጂ ምንድን ነው የሚለው አማርኛ አይመለከተኝም እያወራ አይደል እንዴ አንተ ሙድ እያስክ ነው በሰው እንደዛ ሲሸደገረ አሁን ታወራለህ ወይስ ወደ ፖሊስ ጣቢያ ነው ሲጂ ምንድን ነው ሲጂ አላውቅም ምንድን ነው የሚለው አንቺ አታውቂም እንዴ እንኳን ታመጣለህ አለበለዚያ እገላለሁ ታውቀኛለህ ሰው ሀገር ብዙ መከራ ያየውባል ልጅ ናት ታመጣታለህ የሚወልዳቸው አንቺ ዱባይ ነው አይደል ይዘሻቸው ይመጣላችሁ እግማን ምንድን ነው ያደርገው ልጅን ታመጣ ምንድን ነው ያለው ገለልሻለሁ ይዘሻቸው ና በቃ እኔ ዳር ይዘነው የሆነ ነገር እናድርገው ጥራችሁ ኑ አንተ ብቻ አይደለም ያለን ቤተሰብ በሙሉ ለማቃለ እኮ አጣርቻለሁ ማላቅ መስለው ነው ሴት ናት ብለህ ነቃኝ ነው እንደማደርገው ታውቃለህ አንተ አውራም እንደ አንተ ምንድን የመጣው ባክ አንተ ወይ ከመነቶ ካዋቢ እሺ እንግሊዘኛ ትችላለህ ሲጂ ሆን ብለህ ነው ሲጂ አተም የሷ ልጅ የት ነች ያለችው እሺ የሷ ልጅ የት ነው ያረካት ናይጄሪያ ለምን ወሰድካት ልጅቷን ያለሷ ፍቃድ ለምን ወሰድክ ማማያንጉ ይኮኮ ምንድነው ኮንኮ አዳምጠኛ አማርኛ መታወራ ከሆነ ነው ማለት ስንኛ ለምንድን ነው ልጅዋን ወሰድክባት እንዲው አሜቶ ባሚንዳ አሜንዳ እንጂ ወጣ ነበር ውጪ ሄዳ ነበር ልጇን ዱባይ አብራችሁ ነበራችሁ አይደል አብረን ነበር ከዛን ኢትዮጵያ መጣች እሺ ጥላ ሄደች መልሳ እራስ አይደል እንዴ ሰደድከኝ ካልሄድሽ ብላ አይደል ራስ እንዴ ያደረገ ቆይ አንቺ የነገርሽኝ ሌላም ነገር አለ ቆይ አንዴ ከሱ ማጣራ ተረጋጊ አንቺ ልጅ አንቺኛንም ሌላ ነገር ውስጥ ይከተሽ ልጅን ይሰረቀብኝ ሰው እኮ እዚህ ጋር ቁጭ ቆይ እሱም እኮ እውነታ ሊኖረው ይችላል እኛንም እንስማ አንቺን ብቻ እኮ አብለን እኮ አይደል ተረጋጊ አማርኛ አሁን ለማውራት ሞክርሽ ስንት ዓመት ሆናችሁ ከሷ ጋር የሁለት ዓመት ልጅ ነው ያላችሁ 2 ዓመት 5 ዓመት ከምናምን አብረን ነው የኖርነው እዛ የት ነው እንትን ዱባይ ማለት ነው ምንድን ነበር እሷ የምትሰራው እዛ መሰንግዶ ነበር የምትሰራው እዛ ነው የተዋወቃችሁት አንቺ ታዲያ ለምን ተዋሻለሽ እና እኔ ምን አሸወቅ አይደለም ዱባይ ውስጥ ሰራ ነው ቤት ሰራተኛ ነበርኩ እያልሽ አልነበር እንዴ ሆቴል ሰራ ነው የት ነው ተዋወቃችሁ ለምን ተዋሻለሽ አሁን ግልጽ አሁን የተዋወቅንበት ነው ልጅ ልታስመልስልኝ አዳምጪኛ ሁሉ ነገር እኮ ስርዓት አለው አይደል እንዴ ልካርም እኮ ልጅ እኔ እኮ ስለማስመለስ እኮ አዳምጪኛ መርመር እኮ አይደለም ማለት ልጄን አስመልስልኝ አልኩ አይደል ነገርኩሽ እኮ ልጅሽንም ለመመለስ እኮ እሱ ምክንያት ሊኖረው ይችላል ነው ያልኩሻለሁ ስለሱ ምክንያት አያገባኝም ከነ ምክንያቱ መገደል መግባት ይችላል ምክንያት አለ አንተ ልጅቷን ይወስድክበት ብቻዬን ማሳደግ ስላልቻልኩ እናቴ ጋር ነው የላኳት ከሷ ለምን ወሰድክባት ጥላ ሄዳ ነው ልጅን ጥላ ሄዳ አንተ ጋር ጥላ ሄደብች ይችብህ አሁን ፍለጋ መጣች ከነገና ልጅ ምንድነው ዜግነት ያላት ናይጄሪያ አትዋሽ ልጅ ኢትዮጵያዊ ናት እሺ አንቺ ፓስፖርት አውጥተሽላታል ልጅቷ ተናገሪያ ምንድነው አላወጣሁም እኔ እዛ አልነበርኩኝ እንዴ እኮ እዛው ነሽ ታዲያ እንዴት ኢትዮጵያ ነሽ ትያለሽ ታዲያ እሱ ላይ ጥለሽበት ሄደሽ ነው እኔ እኮ ንጹህ ኢትዮጵያዊ ነኝ ከኔ እኮ ነው የተወለደችው አይደል ገብቶኛል ልጅ ስሚኛ አሁን ልጅቷን አይተናታል ነው እያልሻለሽ ልክ አይደለኝም ይሄን ያይሻት
እሱንም አይቼዋለሁ። ቤቱን አውቀሽዋል እኮ ተከታትየው ነበር። አዎ እንዳለች አውቃለሁ። እሺ የት እንዳስቀመጣት ብቻ ጠይቅልኝ በቃ። ይኸውልህ ስማኝ፣ አሁን ምን ፖሊስ ጣቢያ ሄደን እሷ ከሳለች። አሁን ፖሊስ ጣቢያ ተከሳል። ፖሊስ ጣቢያ መጥሪያ ከሚመጣልህና መጥሪያ አምጣ፣ ችግር የለውም። መጥሪያ አምጣ፣ ችግር የለውም። ማን ብለህ ነው የምታስበው? እኔን እንደገዛኝ በብር ፖሊስንም ልገዛ ነው? እዚህ አይሰራም። እሺ ኢትዮጵያ አይሰራም ይሄ። ስለዚህ እንሂድ ወደ ፖሊስ ጣቢያ መጥተህ። አሁን ፖሊስ ጣቢያ ብትሄድ ይሻላል ወይስ ምንድነው? ልጅቷ ያለችበትን ቦታ ትነግረናለህ? ምንድነው ከመነተካ ሁለት ቤት ያለው ሴምሲ ነው ሲጀመር ልጅ ቆይ እንደው እዚህ ቤት ፈልጋለሁ። እዚህ ጋር የት አለች ልጅ? ልጅ ናት። የት ነው የደበካት? የት ነው የደበካት? ቆይ አንቺ ተረጋጊ። አኩን ሙቶቹ አፋ የት አለች? አንተ ልጅ ታይና ያለችው ልጅ ቤት ነው የደበካት? አንተ ሰውዬ ንገረኝ፣ ንገረኝ። የት አለች ልጅ? ልጅ ያለች ንገረኝ። ወደ ፖሊስ ጣቢያ መሄድ ትፈልጋለህ? እዚህ ናት ሲንዲ ከመነተካ እንዳ ወይ ምንድነው ነው እኮ ፖሊስ ጣቢያ ነው እኮ ግራ ነው። በቃ አንቺ አንተ ይዛት ልጅ እሷን ይዛት ነው አይደለም ና ፖሊስ ጣቢያ ነው እሱ በቃ ቆይ አይደለም። ኧረ ተረጋጋና ልጅቷ ያለችው ሲንዲ ወዳኒ ይገይቆሉ ነው። ምንድነው የሚለው ነው እኮ ግራ ገባኝ። ሄሎ kuja askari ndio wamekuja jumbani yangu. Ndio. Na watu na askari ndio wamekuja. Harakisha sawa. Sawa. አንቺ ምንድነው የሚያወራው? እኮ ያመጣሽ እንዴት እኮ እኛ ምንድነው ይኸውልህ ተረጋጋ። ለምን ስማኝ፣ አዳምጠኝ። ዋቻቱ ወንዳ ከማናተካ ምን ስማኛ፣ አዳምጠኝ። ልጅቷ እዚህ ነው ያለችው። ልጅቷን ታገናኝ። አኩነ ሙተቱ አፓ አኩና። ስለዚህ ፖሊስ ጣቢያ ልጅ የሚባል የለም እዚህ የለም። ይኸውልህ ሁለት ቤት ነው ያለው። ሁለት ቤት እንዳለው አውቃለሁ። እሺ ልጄን ይዟት የታየው ደግሞ ሲኤምሲ አካባቢ ነው። ሲኤምሲ ቤት አለ? ናና የሚቋምቤ ወይ የራስህ ጉዳይ ገደል ገባ። ምንድነው የሚለው ነው እኮ ግራ ገባኝ እኮ። ልጅቷን ታሳያታለህ አታሳያትም? ይኸውልህ እኔ ስላንተ ትዳር ሲሆንሽ አይዚዮኔሽ አምቶቶ ያኬ ልጄ ብቻ ነው ፈልገው ይገባል። አይዌዚ ፓታ ልጅሽን አታገኛት። ወንድ ነው አሳያለሁ። እሱን አሁን በቃ አይደለም ምን መሰለህ ማድረግ ያለብን አሁን ፖሊስ ጣቢያ ትሄዳለህ አትሄድም? ለቴ ከራሳችሁ አቁሰካኒ ወረቀት አምጣ ከፖሊስ ጣቢያ። የፖሊስ ጣቢያ ያለው ወረቀት ነው። ወረቀቱን ይዘሽ ነውና መጥሪያውን ስጪውና ከዛ በኋላ ያለውን ነገር ትነጋገራላችሁ። ሂዱ ይዘው ነው መጥሪያ ይመጣልሃል። አሁን መጥሪያውን ትቀበላለህ። ችግር የለውም። አኩነ ሽዳ እሺ ና ካሜራማን ታከተና እሺ ቤተሰቦቼ እንዳያችሁት ነበር ማለት ነው የነበርኩበትኝ አፓርታማ ላይ እንግዲህ ይሄ ናይጄሪያዊ ግለሰብን እንግዲህ አግኝተው ነበር። እሷም እንግዲህ እንደተቆመችው ከሆነ ትክክለኛ ቦታውን ኤግዛክት ቦታውን ነግረን ነበረ። በጣም በሚገርም ሁኔታ አግኝተነዋል። ሰውየው ምንም አልመሰለውም። ያው ዘመድ አዝማሪዎቹን ጠርቷል ማለት ነው። ወደ ፖሊስ ጣቢያ መጥሪያ ሰጥተነው ፖሊስ ጣቢያ ይዘነው ሄደናል ማለት ነው። እስቲ ከፖሊስ ጣቢያ መልስ እንግዲህ ልጅቷን ያወጣል ወይም ደግሞ እዚህ ነው ያለችው ወይስ ደግሞ ናይጄሪያ ሀገር ወስዷታል የሚለውን እንግዲህ አብረን ምን ይሆናል ማለት ነው። እኛም ያው ለከሳት ተቀጥረናል ማለት ነው። ከከሳት ላይ እስቲ ያለውን ነገር እሷ በከሰሰችበት መሰረት እንግዲህ ፖሊስ ጣቢያ ላይ ያለውን ነገር አብረን ምን ይሆናል ማለት ነው። ከኔ ጋር ስለነበራችሁ እንግዲህ ምንድነው በጣም ደስ ብሎኛል ማለት ዳኒ ብራስኮ ተመልሼ መጥቻለሁ ማለት ጨርቆስ ሾው ይቀጥላል ማለት ነው። ሰብስክራይብ፣ ላይክ እና ሼር በማድረግ እንግዲህ የዳኒ ብራስኮ ቤተሰብ መሆን ብቻ ነው የሚጠበቅባችሁ። ዓለም ላይ ያላችሁ ኢትዮጵያኖች በጠቅላላ እወዳችኋለሁ። ኤርትራኖችም እንደዛው በውስጥ መስመር እየደወላችሁ እንግዲህ ብራስካ እየጠፋላላችሁ እንግዲህ ያው ተመልሼ ወደ ስራዬ መጥቻለሁ ማለት ነው። እወዳችኋለሁ። ከእናንተ ጋር ብሬ እቆያለሁ ማለት ነው። ውጤቱን እንግዲህ በሚቀጥለው ቪዲዮ ምሰራላችሁ ማለት ዳኒ ብራስኮ ጨርቆስ ሾው ይቀጥላል። ቢግ አፕ